የህንድ የውጭ ጉዳይ መስሪያ ቤት በርካቶችን ያነጋገረ በርካቶችን ያስገረመ አንድ ተግባርን ፈጽሟል። በትናንትናው ዕለት ጠቅላይ ሚኒስትር ናሬንድራ ሞዲ ወደ ኢትዮጵያ መምጣታቸው ይታወቃል። ይህንን አስመልክቶ ታዲያ በአማርኛ ቋንቋ የውጭ ጉዳይ ሚኒስትር መስሪያ ቤቱ ይህንን መልእክት ብሏል። በዚህም ታዲያ ጥልቅ የሆነውን የህንድና የኢትዮጵያ የስልጣኔ ትስስር የሚያስታውስ ክብር ሲል ጀምሮ ጠቅላይ ሚኒስትር ናሬንድራ ሞዲ በህንድና በኢትዮጵያ መካከል ያለውን የሁለትዮሽ ግንኙነት ለማጠናከርና በራዕያዊ አመራራቸው ላበረከቱት ልዩ አስተዋጽኦ በጠቅላይ ሚኒስትር ዶክተር አብይ አህመድ አሊ የኢትዮጵያ ታላቅ የክብር ኒሻን የተሰኘውን የሀገሪቱን ከፍተኛ የተባለ ሽልማት ተበርክቶላቸዋል ብሏል። ጠቅላይ ሚኒስትር ሽልማቱን ለህንድ 1.4 ቢሊዮን ህዝብና በህንድና በኢትዮጵያ መካከል ላለው ታሪካዊ ትስስርና ወዳጅነትም ሰጥተዋል ሲሉም ገልጸዋል። ጠቅላይ ሚኒስትሩ ታዲያ ለጠቅላይ ሚኒስትር አብይ አህመድ አሊና ለኢትዮጵያ ህዝብ ላደረጉት ሽልማታቸው ልባዊ የተባለ ምስጋናቸውን ማቅረባቸውንም የህንድ የውጭ ጉዳይ መስሪያ ቤት እንደምትመለከቱት በፌስቡክ ገጹ ላይ ገልጿል።